ድንገት ነው የመጣችው። ግን ለአንድ ነገር ያላሰበችውን ወጪ አወጣች። ይኸው ቆጠረችው። 1 2 3 4 5 6 7 እኔ 7 ገዝቻለሁ። ጓደኛዬም ጋር አብረን ሼር የምናደርገው ሌሎች መጽሐፍ አሉ። ቢያንስ አንድ 10 በግል ገዝተናል። መሀሌት ዮሴፍ እባላለሁ። የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነኝ። እኔ እዚህ የመጣሁት በድንገት ነው። ጓደኛዬ መጽሐፍ መግዛት ፈልጋ መጣ። ይኸው እኔም እግረ መንገዴን ያልታሰበ ወጪ አውጥቼ እየሄድኩለት። ከዚህ በፊት ብዙ እንደዚህ ይዘው ስለነበረ ብዙ ጊዜ ገዛስተን ነበረ እና ኦሬዲ ብዙ ወጪ አውጥቻለሁ መጽሐፍ ላይ እና ለማውጣት አላማ አልነበረኝም ግን መጥቼ ሳይ ምናምን ብዙ ኢንትረስት ያለኝ መጽሐፎች ስላገኘ ለዛ ነው። ይህ ሁሉ ጥረቷ ታዲያ የማህበራዊ ሚዲያውን አላስፈላጊ ተጽዕኖ ለማሸነፍም ጭምር ነው። እኔም እንደ አብዛኞቹ ብዙ ጊዜ ቲክቶክ ላይ ምናምን ላይ ነኝ ያለሁት። ለዛ ነው መጽሐፍ በተቻለ መጠን ለመግዛት የምፈልገው። አዲስ መጽሐፍ ባየው ቁጥር የሆነ አንብብኝ የሚል ነገር ስለሆነ ከሶሻል ሚዲያም እዛው እንድቀንስና ይበልጥ መጽሐፍ እንዳነብ ሞቲቬት እንዲያደርገኝ ብዬ ነው ብዙ መጽሐፍ መግዛት ደስ ይለኛል። ብዙ ጊዜ ቲክቶክ ላይ ምናምን መሆን ያን ያህል አያዋጣም። ለዚያ በቃቻት ጓደኛዋንም ይዣታለሁ። ሀወኒፍ ሄይ ይባላል። እንደዚህ ቡክ ፌር ብዙ ጊዜ ሲዘጋጅ እመጣለሁና ዛሬም ለዛ ነው የመጣሁት። ብዙ ናቸው እንጂ አልቆጠርኳቸውም፣ ወደ 10 ይሆናሉ። ክረምት እየገባ ስለሆነ ያው ተማሪ ክረምት ላይ ብዙ ስራ ስለሌለው ማነባቸው ናቸው። ለክረምት ምን ስንቅ ብዙ ጊዜ እመጣለሁ፣ በተዘጋጀ ቁጥር እመጣለሁ። ይህ ሁሉ ገበያተኛ አዲስ አበባ ዩኒቨርሲቲ ያዘጋጀውና ከሰኔ 1 እስከ ሰኔ 7 በሚቆየው 18ኛው ዓመታዊ የመጽሐፍ አውደ ርዕይ ላይ እየተገኘ ነው። ታዋቂው ጸሐፊ ማርክ ትዌይን ጥሩ መጽሐፍ እያለው የማያነብ ሰው ማንበብ ከማይችል ሰው በምንም አይሻልም ይላል። ታዲያ ይህንን የዋጋ ቅናሽ ተጠቅመው የእውቀት ማዕድ ለመቋደስ የመጡት የንባብ ወዳጆች ምን አሉ? መምህር አንተነህ መስፍን እባላለሁ። በተከፈተው አውደ ርዕይ ላይ አንዳንድ መጽሐፍቶችን ለመግዛት ነው ወደዚህ የመጣሁት። ብዙ መጽሐፍቶች አሉ። ነገር ግን ዓላማ አድርጌ የመጣሁት አንድ የታሪክ መጽሐፍ ነው እና አንድ ደግሞ የመንፈሳዊ መጽሐፍ ነበር፣ አግኝቻቸዋለሁ። ቆንጆ መጽሐፍቶች አሉ። ካለው የገበያ ሁኔታ አንጻር በተሻለ መልኩ ደጅ ከምናገኛቸው አንጻር በጣም በቅናሽ በተወሰነ ቅናሽ እዚህ ይገኛሉ። ሃሌሉያ እባላለሁ። ቡክ ፌር እንዳለ ሳቅ ለምን አልገዛም ብዬ መጥቼ ነው። 2 መጽሐፍ የምፈልገውን አግኝቼ ገዝቻለሁ። እኔ ሞስትሊ ልቦለድ ነው ማነበውና የታውዘንድ ስፕሌንዲድ ሰን የሚል በጣም የምፈልገው መጽሐፍ ነበረ፣ ፈልጌ ያጣሁት ሌላ ቦታ እዚህ አገኘሁትና ገዛሁት። ፌር ነው በጣም ከሌላ ቦታ እነሱም ከለጠፉበት አንጻር ራሱ ይቀንሳል በጣም። ኖርማሊ ውጪ ሱቃቸው ጋር ከሚሸጡበት ራሱ ቀንሰው ነው እዚህ የሚገቡትና አሪፍ ነው በጣም። የአንባቢዎች የመጽሐፍ ምርጫም አይነተ ብዙ ነው። አማርኛ ከሆነ ወግ ምናምን የሆነ አጣጥር ታሪኮች ምናምን ሲሆን ደስ ይለኛል። እንግሊዘኛ ከሆነ ደግሞ ፊክሽን አውደ ርዕዩ በጣም አሪፍ ነው። ብዙ መጽሐፎች አሉ፣ የድሮም አዲስ የታተሙም አሉ። እንግሊዘኛም አማርኛም ብዙ አሉ። በቃ ለሁሉም ሰው የሚሆን አማራጭ ነው ያለው። ትልልቅ መጽሐፍቶች የማይገኙ መጽሐፍቶች ይገኙበታል ይሄ አውደ ርዕይ። ሌላው ደግሞ የጠፉ መጽሐፍቶች በብዛት የማናገኛቸውን ገበያ ላይ የማይገኙ ውድ የሆኑ መጽሐፍቶች ግን በእንደዚህ አይነት አውደ ርዕይ ሲሆን ደግሞ በርካሽ እናገኝባቸዋለን። ትልልቅ መጽሐፍቶች ይገኛሉ፣ የታሪክ መጽሐፍቶች አሉ። እኔ ግን በአብዛኛው መንፈሳዊ መጽሐፍና አንዳንድ የሀገራዊ ታሪካዊ መጽሐፍቶችን ለመግዛት ነው ወደዚህ የመጣው። አብዛኛዎቹ ስለ ፊሎሶፊ ወይም ሳይኮሎጂካል አይነት መጽሐፎች ናቸውና እንደሱ አይነት ነገር በጣም ኢንትረስት ያደርገኛል። ስለዚህ እንዲህ የሌለኝን ሳየው መግዛት እፈልጋለሁ ብዙ ጊዜ ሌላ ጊዜ ላላገኘው ስለምችል። ለሁሉም ለቴስቱ የሚሆን ነገር አለ እዚህ እና በጣም አትሞስፌሩ ሁሉም ነገር ደስ ይላል። ሁሉም አይነት መጽሐፍ አለ። የድሮ መጽሐፍ ለሚፈልግ ሰው የድሮ መጽሐፍ አለ፣ ፊሎሶፊ አለ፣ ሜዲሲን አለ፣ ልቦለድ አለ፣ የአማርኛ አለ፣ የአፋን ኦሮሞ አለ። የሚፈልጉትን አይነት መጽሐፍ ማግኘት ይችላሉ። ሰልፍ ሄልፕ አለ፣ ብዙ አይነት መጽሐፎች አሉ። ይሄ ያነሳሳል። አሁን እኔ የመግዛት አላማም አልነበረኝም፣ ቡክ ፌር እንዳለም አላውቅም ነበረ። እግረ መንገዴን የመጣሁት ግን አንድ ላይ እንዲህ መጽሐፍ ማየት ራሱ ያነሳሳል፣ ሞቲቬት ያደርጋል ለመግዛት ለማንበብ እና ደስ ይላል በጣም። ዕውቀትና ጥበብ በአንድ አደባባይ ሲገናኙ የትውልድ ተስፋ ይለመልማል። ይህ መድረክ መጽሐፍት ብቻ የሚሸጡበት የንግድ ስፍራ አይደለም። ይልቁኑ ትላንትና ዛሬ የሚገናኙበት፣ ትውልድ ከአንጋፋዎች አእምሮ ጥበብን የሚቀስምበት ቦታ እንጂ ለረጅም ጊዜ ሳይታዩ የቆዩ ሰዎችን ማስታወስና ለሰው የሚተርፍ ትውልድ መፍጠር የእውቀት መጀመሪያ ነው። ደረጀ ገብረ ይባላለሁ። የአማርኛ ቋንቋ ስነ ጽሑፍና ፎክሎር ክፍለ ትምህርት ባልደረባ ነኝ። ሲጀመር ጀምሮ በዝግጅቱ ውስጥ አይነቱ ደረጃው ይለያይ እንጂ ዝግጅቱ ውስጥ አለሁበት። መጽሐፍቱ ወደ 9 እንዲህ ይደርሳሉ።
ለልጆች ደግሞ መማሪያ ልዩ የንባብ ማዳበሪያ ተብሎ ወደ 13 ምናምን የታተሙ አሉ። እኚህ አንጋፋ ደራሲ ለሰዎች ታላቅ መልእክት አላቸው። ቴክኖሎጂውን ያመጣው ማንበብ ነው። አእምሮ በንባብ ካለማ ምንም ነገር ሊፈጥር አይችልም። ድሮ ምን ነበር፣ አሁን ምን አለ፣ ወደፊት ምን ይገኛል የሚለውን አብላልቶና አውጠንጥኖ ወደ ተግባር ለመቀየር ማንበብ አስፈላጊ ነው እና የዚህ አይነት አውደ ርዕይ ምን አለ፣ የት አለ፣ እማጋ ምን ይገኛል፣ ማን ምን ሰራ፣ እንዴት ሰራ፣ መቼ ምን ተሰራ የሚለውን መረጃ ለማግኘት የአውደ ርዕይ ጠቃሚ ነው። ንባብ ንባብ ንባብ፣ መጽሐፍ ከሌለ እኔም የለሁም እያሉ ነው። እግዚአብሔር ከሰራው ሰው ታጄ ጥፍሬ አፍንጫዬ ምናምን ከውጭ ያለው ኑሮዬ መጽሐፍት ናቸው። አስተማሪ ነኝ። ለማስተማር ማንበብ አለብኝ። ለመናገር አሁን ላንተ ምነግርህንም አንብቤ ካጠራቀምኩት ዕውቀት ነው። መጽሐፍ እኔን ሰርቶኛል። በቃ ምንም አለ መጽሐፍት የለሁም። ዕቁበ ሚካኤል ሞገስ ወይም ሞገስ ዕቁበ ሚካኤል የሚባለው አንድ ደራሲ አሉ። በመጽሐፍት የተገነባ ቤት ማዕበል አያፈርሰው የሚል አነጋገር አላቸው። ያ ማለት ናቸው መጽሐፍ። ማህበረሰባችን ዕውቀት ከወርቅ ትበልጣለች ብሎ ያምናል። ሆኖም ግን በአሁኑ ወቅት የመጽሐፍት ዋጋ መናር ለብዙዎች ፈተና መሆኑ አይካድም። ታዲያ በዚህ አውደ ርዕይ ትልቅ የምስራች ይጠብቀናል። ከ45 በላይ የመጽሐፍት አከፋፋዮች፣ አሳታሚዎችና የመጽሐፍት መደብሮች ተሳትፈዋል። ተሳታፊዎቹ ታዲያ ከ20 እስከ 50 በመቶ የሚደርስ ታላቅ የዋጋ ቅናሽ አድርገናል ብለዋል። ጸጋዬ መጽሐፍት መደብር እባላለሁ። እኛ ሻጮች ከምን ጊዜም ይሄ ቀን ይናፍቀናል። እንደውም ፍላጎታችን በአመት 2 ጊዜ ለምን ቢሆን የሚል ፍላጎትም አለን። ምክንያቱም ብዙ ሰው እናገኛለን፣ ምሁራን እናገኛለን፣ ተማሪዎች እናገኛለን። መጽሐፍ ማንበብ የሚፈልጉ ሰዎች በየተበታተነ ቦታና በርቀት ቦታ ከሚሄዱ ከዚህ መጣው እኔ የሚያጡትን ከጓደኞቼ ከዚያ የሚያጡትን ከዚያ ከተለያየ ቦታ በአንድ ቦታ ላይ ስለሚያገኙት ይሄ ተጠባቂና የምንፈልገው ለአንባቢውም ለኛ ለሻጮችም ጥሩ ድልን የፈጠረልን ነው እንደኛ የምናስበው። ቅናሹ በጣም ታላቅ ቅናሽ ነው። ስለዚህ ከሱቃችን ከምንሸጠው ተለቅ ያለ ለየት የሚያደርገው 50% ሱቅ ላይ ዛሬ ጊዜ ላይ ኖር ይችላል። በዚህ አውደ ርዕይ ላይ ግን 50%፣ 30%፣ 20% ታላቅ ቅናሽ ነው የምናደርገው። እንደመያጻፍ አይነቶች መኮንን እባላለሁ። መጽሐፍ እየሸጥኩ ነው። ትልቅ አውደ ርዕይ ነው ብለን እንጠብቃለን። በዋጋ በኩል በጣም ተመጣጣኝ ዋጋ ነው። ከ20% ጀምሮ እስከ 50% ድረስ ቅናሾች አሉ። ስለዚህ በጣም አንባቢው በደንብ ቢጎበኘው በጣም ትርፋማ ነው የሚሆነው። ብዙ ገበያ ላይ የጠፉ መጽሐፎች፣ አሮጌ መጽሐፎች እዚህ ውስጥ ላይ ይገኛሉ። መንፈሳዊ መጽሐፎች አሉ። ትልልቅ ተቋሞች በሙሉ የተሳተፉበት ነው። ስለዚህ የአዲስ አበባ ሕዝብ እንዲጎበኝ ያው መልእክቴን አስተላልፋለሁ ማለት ነው። ስሜ አሸናፊ ይባላለሁ። ዋጋው አንባቢ እንዲበዛ ስለምንፈልግ አብዛኛውን ያው ዲስካውንት አድርገን ነው እየለቀቅንላቸው ያለ ነው ለአንባቢው ማለት ነው። አብዛኛውን ያው ልብ ወለድ አለ፣ የታሪክ መጽሐፎች አለ፣ የፍልስፍና የተለያዩ እንትኖች አሉ። ለምሳሌ ትላልቅ መጽሐፎች አሉ። የማይገኙን መጽሐፎችንም ኦልድ መጽሐፎችንም የማግኘት አድቫንቴጅ አላቸው ማለት ነው። እዚህ ቢመጡ አሁን የተለያየ ኦልድ መጽሐፍ ይይዛሉ እንደ ሁላችንም ማለት ነው። እና የትም ሄደው ዞሮ የማያገኙት መጽሐፍ እዚያ አግኝተው ሊወጡ ይችላል። በፊት የተወሰኑ ከ10 የማይበልጡ በጣም በዛ ቢባሉ በ12 13 ነጋዴዎች ነበሩ ይገቡ የነበሩ። ግን ዛሬ ግን ከ40 እና እስከ 50 የሚደርስ ነጋዴ በስፋት የተሳተፈበት 18ኛው ላይ በተለይ ለየት ያለ ነው የሚያደርገው። እስከ ዝግጅቱ ጀምረን የምናየው ድንኳን ዝግጅት በአዲስ መልኩ ነው አይተናል። እኛ አሁን ህንጻ የሚመስል የተሻለ ደረጃውን የጠበቀ ድንኳን የተዘጋጀልን፣ ነጋዴውን በስፋት የገባበት የተለየ እንደሚያደርገው ታዘባለሁ። በፊት ከነበሮች የሰው ቁጥር ይቀንስ ነበረ። አሁን ግን የነጋዴ ብዛት ሰፍቶ መጥቶ የተስተዋለበት ጉዳይ እንዳለ የምታዘበው። የእውቀት ማዕከል የሆነው የአዲስ አበባ ዩኒቨርሲቲ ለ18ኛ ጊዜ ያዘጋጀውን ዓመታዊ የመጽሐፍት አውደ ርዕይ በይፋ የከፈቱት የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ የአዲስ አበባ ዩኒቨርሲቲ ካለፉት 10 ዓመታት ወዲህ ለንባብና ለመጽሐፍት ትልቅ ትኩረት ሰጥቶ እየሰራ ይገኛል ብለዋል። የአዲስ አበባ ዩኒቨርሲቲ ፕሬስ ባለፉት ከ5 10 ዓመታት በላይ በዩኒቨርሲቲው ባልደረቦች እና በሌሎች አካላት የተዘጋጁ ከፍተኛ ጥራት ያላቸው ስኮላርሊ ስራዎችን ሲያሳትም ሲያከፋፍል በትውልዶች መካከልም የእውቀትን ትስስር ሲያሰራ እና ሲሰራ ቆይቷል። የአዲስ አበባ ዩኒቨርሲቲ ፕሬስ ማተሚያ ቤቱን አቅም የማሳደግ
ቀደም ብለው ታትሞ የነበሩ መጽሐፍትን መልሶ የማተም በዘመን ገበያ ዘመኑ በፈጠረው እድል የመጠቀም ከዛም በላይ ወደፊት እንደ የትኛውም ዓለም እንደደረሰበት የአርቲፊሻል ኢንተለጀንስን ተጠቅሞ ዲጂታል ቴክኖሎጂን ተጠቅሞ ኦፕን ሶርስን ተጠቅሞ ተጨማሪ ዕውቀቶችን ለትውልዶች የማስተላለፍ ስራውን እየሰራ የሚቀጥል ይሆናል። የዝግጅቱን ቀጣይነት ማረጋገጥና የዘመኑን ቴክኖሎጂ ተጠቅሞ ይበልጥ ተደራሽ ማድረግ ቀጣይ የአዲስ አበባ ዩኒቨርሲቲ ፕሬስ ትኩረት እንደሚሆን ገልጸዋል። በኢትዮጵያ ብቻ ሳይሆን በአካዳሚክ ሰርክል ብቻ ሳይሆን በኢትዮጵያም በአህጉርም በዓለምም ደረጃ የሚደርሱ የስኮላርሊ ስራዎችን ማድረስ ያስፈልጋል። ቴክኖሎጂን ተጠቅመን የአዲስ አበባ ዩኒቨርሲቲ ፕሬስ ከኦክስፎርድ ከሌሎች ፕሬሶች እኩል መራመድ የሚያስችለው መጽሐፍትን እንደ አማዞን ባሉ ፕላትፎርም መሸጥ የሚያስችለው እድልን በእጁ ማስገባት ይኖርበታል። የአዲስ አበባ ዩኒቨርሲቲ ፕሬስ ተጠባባቂ ዳይሬክተር ዶክተር ደርባዶ በበኩላቸው አውደ ርዕዩ ከዘመኑ ጋር አብሮ እያደገ በተሳታፊዎች ቁጥርም ሆነ በስፋቱ ትልቅ መሻሻል እያሳየ መምጣቱን ይናገራሉ። ከበፊቶቹ በመጽሐፍት አሳታሚዎች አከፋፋዮች ቁጥር በስፋት ይዟል። ዘንድሮ 48 ቬንደሮች ነው ይዘን የገባል። ይሄ ከበፊቶቹ ከነበሩት በጣም ትልቁ ቁጥር ነው። ከዚህ በተጨማሪ ዘንድሮ አውደ ርዕዩ ያው ሳምንትን ሙሉ የሚቀጥል በመሆኑ የአዲስ አበባ ዩኒቨርሲቲን የኦቶኖሚና የዲጂታላይዜሽን ጉዞ በተለይ ከፕሬስ ጋር በተገናኙ አንድ የፓናል ውይይት አዘጋጅተናል። ከሌሎቹ ዓመታት በጣም የተለየ የሚያደርገው ይሄኛውን ፓናል ዝግጅት ማዘጋጀታችን ነው። ከዛ በተጨማሪ ግን እንደተለመደው የደራሲያን የልምድ ማካፈል ፕሮግራም አለን። የህፃናት የንባብ ጊዜ አለን። ዘንድሮ በዛ ያሉ 9 መጽሐፍት እናስመርቃለን። አውደ ርዕዩ ለህፃናት የተለየ ትኩረት መስጠቱ የተገለጸ ሲሆን ለተማሪዎችም ጠቀሜታው ከፍ ያለ ነው ተብሏል። የልጆች ኮርነር አለ በየቦታው። ህፃናት ከህፃንነት ጀምሮ እያነበቡ እንዲያድጉ ነው። ተማሪዎች ብዙ ጊዜ ያቸውን የሚያጠፉት መጽሐፍት በማንበብ የሚያነቧቸው መጽሐፍት ግን ብዙ ጊዜ ኮርስ ሪሌትድ ናቸው። ይህን መጽሐፍ አንብቡ ተብሎ በሬፈረንስ የሚሰጡ መጽሐፍቶች ናቸው። እንደነዚህ አይነት አውደ ርዕዮች በከፈትን ጊዜ ተጨማሪ ፊልዶች ወይም ተጨማሪ ኤሪያዎች ላይ ተማሪዎች ለማንበብ ይነሳሳሉ። የንባብ ባህላቸውንም እያዳበሩ ይሄዳሉ። ስለዚህ ስብዕና በአንድ ፊልድ ብቻ የሚገነባ ባለመሆኑ ብዙ ፊልዶችን በማምጣት ሰዎች ሁለንተናዊ ስብዕናቸውን እንዲገነቡ ይሄን መድረክ እንፈጥራለን ማለት ነው። እንዲህ ያሉ የመጽሐፍት አውደ ርዕዮች የእውቀት ጥማታችንን የምናረካበት ልዩ አጋጣሚዎች ናቸው። ዛሬ የምንገዛውና የምናነበው አንድ መጽሐፍ ነገ ለሀገርና ለወገን የሚተርፍ መልካም ስብዕናም ይገነባል። የኢትዮጵያን ውብ የንባብ ባህል ማሳደግ የሁላችንም ድርሻ ነው። ዕውቀት የሌለው ሰው ብርሃን የሌለበት ቤት ነው እንዲሉ ለሰው የሚተርፍ ሕይወትና አስተሳሰብ እንዲኖረን መጽሐፍትን እንወዳጅ። የነ ማህሌት የመጽሐፍት ሽሚያም ለዚሁ ነው። እሱን አንብቡ። ንባብ ያስፈልጋል።